ዘመናዊው የመድኃኒት ኢንዱስትሪ መነሻው በ19ኛው መቶ ክፍለ ዘመን አጋማሽ ላይ እንደ ሞርፊንና ኩዊን ያሉ መድኃኒቶችን በጅምላ ወደ ማምረት የገቡ የምርምር ቤተ ሙከራዎችን ያቋቋሙና ለምርቶቻቸው የሕክምና መተግበሪያዎችን ያገኙ የቀለምና የኬሚካል ኩባንያዎች ናቸው። በ20ኛው ክፍለ ዘመን እንደ ኬሚስትሪና ፊዚዮሎጂ መስኮች የምርምር ውህደት መሰረታዊ የመድኃኒት ግኝቶችን ሂደት ግንዛቤ ጨምሯል። የመድኃኒት ኢንዱስትሪው ቀጣይነት ያለው ዝግመተ ለውጥና እድገት በዓለም ዙሪያ በሽታን ለመቆጣጠርና ለማስወገድ መሰረታዊ ነው። የመድኃኒት ኢንዱስትሪ በአብዛኛው በትርፍና በፉክክር የሚመራ ስለሆነ እያንዳንዱ ኩባንያ ለተለዩ በሽታዎች መድኃኒት ለማግኘት የመጀመሪያው ለመሆን ይጥራል። ኢንዱስትሪው ከጊዜ ወደ ጊዜ እየተለወጠና እየተሻሻለ ይሄዳልም ተብሎ ይጠበቃል። በዛሬው የፊተኞቹ ዝግጅታችን በሀገራችን ኢትዮጵያ ያለው የፋርማሲቲካል ኢንዱስትሪ ልማት ዘርፍ ስራዎች ላይ ትኩረታችንን አድርገናል። የፋርማሲቲካል ኢንዱስትሪ ዴቨሎፕመንት ስንል የፋርማሲቲካል አምራቾችን ማለትም የመድኃኒት አምራቾች፣ የሕክምና መገልገያ አምራቾች እንዲሁም ደግሞ የኮስሞቲክስ አምራቾች እንዲሁም የመዓዛ ዘይት ምርትን የሚያመርቱ አምራቾችን የሚደግፍ የሚያበረታታ ችግሮቻቸውን ለመፍታት የተቋቋመ የመንግስት ተቋም። ብዙ ጊዜ እንደ ቻሌንጅ የሚነሳው ነገር የፎሪን ከረንሲ ችግር ነው። የፎሪን ከረንሲ ችግር ደግሞ የመድኃኒት ፋብሪካዎችን ብቻ ሳይሆን ሌሎችንም አምራቾችን የሚነካ ችግር ነው። ሞር የመድኃኒት አምራቾች ላይ ጫና ያሳደረው ምክንያቱ ምንድነው? መድኃኒት አምራቾች ግብአቶቻቸውን የሚያስመጡት ወደ 85% ያህል ከውጪ ስለሆነ ማለት ነው። ይሄ ለመፍታት ብዙ መንግስት የሰራቸው ያሉ ስራዎች አሉ። ድጋፎች እየተደረጉ ነው። እንግዲህ መድኃኒት እንደምታወቀው አብሶሉት ኳሊቲ የሚፈልግ የምርት አይነት ነው። ስለዚህ በሀገራችን ደግሞ በዚህ ደረጃ ፋርማሲቲካል ግሬድ የሆነ ጥሬ ዕቃ ስለማናገኝ አብዛኛው ከ90% በላይ የሚሆነው ግብአት ከተለያዩ የውጭ ሀገራት ነው የሚመጣው። በአብዛኛው ከቻይና፣ ከህንድ እና ከመሳሰሉት ሀገራት ነው ግብአቶቻችንን የምናስመጣው። ፋርማሲቲካል ኢንዱስትሪዎቹ ከአቅማቸው አንጻር አሁን ለምሳሌ የማምረት አቅም አለ አይደል? አንድ ካምፓኒ ሲቋቋም ለትርፍ ነው የሚቋቋመው። ስለዚህ ያንን ለትርፍ የተቋቋመ ተቋም ምንድነው ማምረት ያለበት? በተቻለ መጠን በሙሉ አቅሙ መጠቀም አለበት። በሙሉ አቅሙ እንዳይጠቀም የሚያደርጉ ብዙ ችግሮች አሉ። ከዛ ውስጥ አንዱ የፋርማሲቲካል ኢንዱስትሪው ከሌላው ለየት የሚያደርገው ብዙዎች ግብአቶች የሚመጡት ከውጭ ነው። ስለዚህ እዛ ላይ የውጭ ምንዛሪ እጥረት አለ ለካምፓኒዎች የሚቀርብ። ያ በወቅቱ ባለመቅረቡ ምክንያት ይሄ ካምፓኒዎቹ በበቂ ሁኔታ ለማቅረብ ያላቸውን እንትን በጣም ውስን ያደርገዋል። አንዱ ትልቁ ምክንያትም ያ ነው። ግብአት በበቂ ሁኔታ የለም። ያ የግብአት አለመኖር ደግሞ ምርቱ በበቂ ሁኔታ እንዳይሆን ያደርጋል። አሁን ባለው ችግር ከጥሬ ዕቃ ከመለዋወጫ ከመሳሰሉት ቅድም ካልኳቸው ከዘረዘርኳቸው ችግሮች ጋር በተያያዘ ድርጅቱ ካፈሰሰው መዋለ ንዋይ አንጻር ከ30% ያነሰ ነው እየተጠቀመ ያለው። ከ70% ካፓሲቲው ዩቲላይዝ እየተደረገ አይደለም፣ ቁጭ ብሏል፣ አይድል ሆኖ ተቀምጧል እና 30% ካፓሲቲውን ብቻ ነው ዩቲላይዝ እያደረገ ከዛ በሚያገኘው ነው የተለያዩ ኤክስፔንሶችን ከቨር ለማድረግ በከፍተኛ ትግል ላይ ነው እና ላለፉት ጥቂት ለማይባሉ ዓመታት በእንደዚህ አይነት ሁኔታ እንዲያሳልፍ ተገደናል። ሆኖም ግን እነዚህ ችግሮች በከፊልም ይሁን በሙሉ አድሬስ መድረክ ሲጀምሩ በጥሬ ዕቃ ለማግኘት የሚኖረን የውጭ ምንዛሪ ችግር በከፊልም ሆነ በሙሉ ሲቀረፍና ሌሎቹንም እንደዚሁ በተከታታይ እየቀረፍን ስንሄድ ካፓሲቲያችንን በተሻለ ወደ መጠቀም መምጣት እንችላለን። 70-80 ከ80% በላይ ድረስ ልንጠቀም የምንችልበትን አግባብ መፍጠር እንችላለን። ምክንያቱም ከአሁን በፊት ከ80% በላይ ካፓሲቲያችንን ተጠቅመን ማምረት ችለን ጥሩ የኢምፖርት ሰብስቲቲዩሽን በማድረግ ለሀገር ኢኮኖሚ ኮንትሪቢዩት ስናደርግ ነበረ። እነኚህን ነገሮች ፌቨራብል ጥሩ ኮንዲሽኖች ለመፍጠር የተለያዩ ስቴክሆልደሮችን በማሳተፍ በዚህ ላይ የሚደረጉ ነገሮች አሉ። እንዴት አድርገን ይሄንን ችግር ፈፍተን በአገር ውስጥ መመረት ያለበት ከሆነ በአገር ውስጥ የሚመረትበትን ሁኔታ ከውጭ የሚመጣበትን በተቀላጠፈና በዘመነ ሁኔታ በአጭር ጊዜ ውስጥ ደርሶ ለማምረት የሚደርስበት ሁኔታ መኖር አለበት።
የፋርማሲቲካል ኢንዱስትሪ ልማት ዘርፍ ላይ የነበሩ ችግሮችን ለመፍታትና ዘርፉ በተሻለ ሁኔታ ውጤታማ እንዲሆን ለማስቻል ከነበረበት የኢንዱስትሪ ሚኒስቴር ለጤና ሚኒስቴር ስር ወደሚገኘው የአርማወር ሃንሰን የምርምር ማዕከል ተቀላቅሎ ስራዎችን በምርምርን በማስደገፍ የተሻለ የሚያደርግበትን መንገድ ጀምሯል። ወደ ፋርማሲቲካል ኢንዱስትሪ ልማት ዘርፍ ስንመጣ በስሩ ሁለት ዋና የስራ ክፍሎችን ያካተተ ነው። ይሄም ኢንዱስትሪውን ከመደገፍ ሁለገብ ሙያዊ፣ ቴክኒካዊ ተወዳዳሪ ኢንዱስትሪዎችን ከመፍጠር አኳያ እንዲደግፍ ከተልኮ ከተሰጠው ኃላፊነትና ተግባር በመነሳት እንዲደራጅ ተደርጓል ማለት ነው። እንግዲህ መንግስት ከአሁን በፊት የፋርማሲቲካል ዴቨሎፕመንት ኢንስቲትዩት በኢንዱስትሪ ሚኒስቴር ስር እንደ አንድ ኢንስቲትዩት አቋቁሞ ዘርፉን ለማገዝ ብዙ ጥረቶች አድርጓል። ባለሙያዎች ስልጠና መስጠትና ሌሎች ደግሞ ከግብአት እና ከመሳሰሉት አንጻር ታክስ ኤግዘምፕሽን ጋር እና ከመሳሰሉት አንጻር ታክስ ኤግዘምፕሽን የሚያስፈልጋቸውን የግብአት አይነቶች ለመለየት እና ለሚመለከታቸው የማስረዳት የመስጠት በጽሁፍ የማገዝ እንደነዚህ አይነት ነገሮች ሲሰራ ቆይቷል። አሁን ይሄ ሴክተር ከኢንዱስትሪ ሚኒስቴር ወጥቶ በጤና ሚኒስቴር ስር በአህሪ ስር ሆኗል እና በአህሪ ስር ሆኖ አህሪ ደግሞ በባህሪው ከፋርማሲውቲካል ጋር ትልቅ የተሻለ ግንኙነት ያለው በሪሰርች ኤንድ ዴቨሎፕመንት ላይ የተመሰረተ ሴክተር በመሆኑ እኛ ደግሞ አብዛኛውን ቴክኖሎጂ የምናስመጣው ከውጭ ከመሆኑ አንጻር እነዚህን ቴክኖሎጂዎች ጥሬ ዕቃውንም ማስመጥተን ማሽነሪውን ማስመጥተን የፎርሙሌሽን ወይም ቴክኖሎጂውንም ማስመጥተን ያለውን ሁኔታ ቢያንስ የተወሰኑትን ከፎርሙሌሽን እና ከአንዳንድ ቴክኖሎጂዎች ከውጭ ከማስመጣት አንጻር እዚሁ ተክተው ልናወጣ የምንችለውን የውጭ ምንዛሪ ከጊዜ እና ከመሳሰሉት አንጻር ሊያድንልን በሚችል ሁኔታ በፊት ያደርግ ከነበረው የትሬኒንግ እና የመሳሰሉት ሰፖርት በተጨማሪ አሁን ደግሞ በጥናትና ምርምር ወይም በሪሰርች ኤንድ ዴቨሎፕመንት በታገዘ ከቴክኖሎጂም አንጻር ጥሩ ድጋፎችን እንጠብቃለን። አሁን ባለው አዲስ አደረጃጀት የፋርማሲቲካል ኢንዱስትሪ ዴቨሎፕመንት እቺ ዊንግ ወደ አርመን ሃንሰን ሪሰርች ኢንስቲትዩት ሲቀላቀል የተለየ የሚሰራው ስራ ምንድነው? ከምርምርና ጥናት ጋር በተገናኘ አርመን ሃንሰን የተሻለ ልምድ ያለው የተሻለ ባህል ያለው ስለሆነ እዛ ውስጥ በመቀላቀል ለፋብሪካዎች በምርምርና በጥናት ችግሮቻቸውን የሚፈቱ የምርምር ስራዎች በተሻለ መልኩ ለማውጣት እንችላለን ማለት ነው። እንዲሁም ደግሞ የተለያዩ የፕሮዳክት ዴቨሎፕመንት የኢኖቬሽን ስራዎችን የሚያበረታታና የሚደግፍ ኢንቫይሮንመንት ይፈጥራል ብለን እናስባለን። ምንድነው አሁን ወደዚህ ሲመጣም አንደኛ በምክንያት ነው። የዚህ የፋርማሲቲካል ኢንዱስትሪዎች ብዙ ችግሮች አለባቸው። እነኛን ችግሮች ከስሩ ለመቅረፍ ምርምር ዋናው ነው። ስለዚህ አህሪ ደግሞ ከዚህ በፊትም ሰፋ ያለ ጊዜ የወሰደ ረጅም ጊዜ ተሞክሮ ያለው ትልቅ ተቋም ነው። በክሊኒካል ላይ ያለው የምርምር ልምዶችን ወደ ፋርማሲቲካል ኢንዱስትሪዎችን የመደገፍ ለማምጣት ጥሩ እድል ይፈጥራል በሚል በመንግስት በተሰጠ አቅጣጫ መሰረት ነው ወደዚህ እንዲቀላቀል የተደረገው። ስለዚህ አሁን እኛ በዋነኝነት እዚህ ላይ የምንጠብቀው ምንድነው? የምርምር ስራዎችን በጣም በማዘመን ኢንዱስትሪዎችን በመደገፍና አሁን ካለንበት ዝቅተኛ የምርት ሌቭላችን በጣም ዝቅተኛ ነው የማዘመን ስራዎችን ለመስራት ትልቅ እድል ይፈጥራል የሚል ትልቅ ተስፋ ይዘን የመጣ ነውና አህሪ በመምጣታችን ብዙ ነገሮች ማስተካከል እንችላለን የሚል በፊት ይሄን የማድረግ እድሉ አልነበረም። የላቦራቶሪ ውስንነት አለ። የሌሎችም የእውቀት አሁን የተሻሉ ሰዎችንም እዚህ በቅርበት የማግኘት እድል ስለሚኖር እነኚህ ሁሉ ድጋፍ ሆነው የተሻሉ ነገሮችን ለማድረግ እድል ይፈጥሩልናል ማለት ነው። የመድኃኒት አምራቾች አብዛኛውን ግብአቶቻቸውን ከውጭ ነው የሚያስመጡት። ከ85% በላይ የሆነው ግብአት ከውጭ ነው የሚያስመጡት። ኤፒአይዎችን፣ ኤክስፒያንቶችን፣ ኢቭን የማሸጊያ ምርቶች ከፕሮዳክቱ ጋር ቀጥታ ግንኙነት ንክኪ ያላቸውን ፕራይመሪ ፓኬጂንጎችን ጭምር ከውጭ ለማስመጣት ይገደዳሉ። እዚህ በመቀላቀሉ ግን የተሻለ የሚሆነው ምንድነው? በምርምርና በጥናት አገር ውስጥ እንደዚህ አይነት ግብአቶች እንዲመረቱ የምርምርና ጥናት ስራዎች እንዲሰሩ ይደረጋል የሚል ሀሳብ አለኝ ማለት ነው። የመድኃኒት አምራቾች ለሶሳይቲ ወይ ደግሞ ለኮሚኒቲው
በተሻለ ጥራት መድኃኒትን እንዲያቀርቡ እንዲሁም ደግሞ የመድኃኒትን እጥረትን በሚገታ መልኩ በተሻለ ካፓሲቲ ማምረት እንዲችሉ ድጋፍ ለማድረግ የተሻለውን ቦታ ይዟል ብዬ አስባለሁ። አሁን አርመን ሃንሰር በመቀላቀሉ ይሄ የፋርማስቲካል ኢንዱስትሪ ዴቨሎፕመንት ኢንስቲትዩት ማለት ነው። የፋርማስቲካል ኢንዱስትሪው እድገት ማሳየትና መሻሻል እንዲሁም በሀገር ውስጥ የማምረት አቅም ማደግ የመድኃኒት አቅርቦቱ ለማህበረሰቡ የበለጠ ተደራሽ ለማድረግና የመድኃኒትና የንጽህና መጠበቂያ ምርቶችን በተመጣጣኝ ዋጋ ለማቅረብ አስፈላጊ ነው። ከዛም ባለፈ ከሌሎች ሀገራት ጋር ተወዳዳሪ የፋርማስቲካል ኢንዱስትሪ ዘርፍ እንዲኖረን አስተዋጽኦ የጎላ ነው። ከዋጋ ጋር የተሻለ ወይም ተወዳዳሪ ዋጋ ለማቅረብ የተሻለ እድል አለን። እርግጥ ነው ጥሬ ዕቃዎቹን ከውጭ ስለምናስመጣቸው የምናመርትበት መጠን ወይም ኢኮኖሚክስ ኦፍ ስኬላችን የራሱ ተጽዕኖ ስላለው ካፓሲቲያችንን በአግባቡ ስለማንጠቀም ካፓሲቲ ዩቲላይዜሽናችን ወይም ብዙ የማንጠቀማቸው ኦልሬዲ ኢንስቶልድ የሆኑ ሲስተሞቻችን የሚጨምሩብን የኤክስፔንስ አይነት ወይም ፊክስድ የሆኑት አንአቮይደብል የሆኑት ኮስቶች የኛ ኮስት ላይ ኢምፓክት አላቸው እና እስካሁን ባለው ሂደት ኮስታችን ላይ ብዙ ኢምፓክት የሚፈጥሩ ችግሮች ተፈጥረዋል። ሆኖም ግን አሁን ዛሬ ላይ ያለንበት ሁኔታ የሚያሳየን ከኮስትም አንጻር እጅግ በጣም ተወዳዳሪና የተሻለ ሆነን ልንቀርብ የምንችልበት ሁኔታዎች በጥሩ ሁኔታ እየተመቻቹ ነው ያሉትና የወደፊቱ የተሻለ የመድኃኒት ሴክተሩ በተሻለ አቋም ላይ ሊገኝ የሚችልባቸው አጋጣሚዎች እየተፈጠሩ ነው ያሉት። የፋርማስቲካል ኢንዱስትሪ አሁን ባለበት ደረጃ በጣም ዝቅተኛ ደረጃ ነው ያለው። ይሄ ደረጃ መሻሻል አለበት። ለመሻሻል ደግሞ የተለያዩ ስራዎች መሰራት የግድ ነው። አንደኛ ከፖሊሲዎች ጀምሮ ይህንን ሊያሳልጡ የሚችሉ የተሻለ ፖሊሲዎች ሊኖሩ ይገባል። እነኛ ነገሮች እንዲሻሻሉ ማበረታቻዎች ቅድም እንዳልኩት በጣም ዝቅተኛ ደረጃ ያለን የፋርማስቲካል ዘርፍ ለማበረታታት የተለየ ኢንሴንቲቭ ፓኬጅ ያስፈልጋል። ስለዚህ እነኚህም በጥናት ነው ምን አይነት ማበረታቻ ቢሰጥ ለውጥ ይመጣል የሚለው ነገር ስላለ በዛ ደረጃ የነኚህ ኢንሴንቲቭ ፓኬጅን በተመለከተ በውስጥ ደግሞ ራሱ በኢንዱስትሪዎች ውስጥ የተለያዩ ችግሮች አሉ በምርምር መፈታት ያለባቸው እነሱን ከኢንዱስትሪዎቹ ጋር በመቀናጀት ከተለያዩ የዩኒቨርሲቲዎች ኢንዱስትሪ ሊንኬጅ አለ ከዛ ጋር በመቀናጀት እነኚህን በጋራ ለመፍታት ነው እየታሰበ ያለው እና ችግሮች አሉ። እነኛን ችግሮች ለመፍታት ደግሞ የተለያዩ ምርምሮች ማካሄድ የግድ ነው። ከኢንዱስትሪ ሚኒስቴር እና የጤና ሚኒስቴር የዓለም ጤና ድርጅት ጋር በመሆን በተለይም ከአፍሪካ 2063 አጀንዳ የፋርማስቲካል ማኑፋክቸሪንግ ቢዝነስ ፕላን መነሻ በማድረግ ኢትዮጵያ ከሌሎች የአፍሪካ ሀገራት ቀዳሚ በመሆን የብሔራዊ የመድኃኒት አምራቾች ስትራቴጂ መርሃ ግብር ነድፋ የ10 ዓመት ስትንቀሳቀስ ነበረ። ሌሎችም ሀገራት ይህንን ተሞክሮ የወሰዱበትም ነው። እነዚህን ኢንዱስትሪዎች ከመደገፍ አኳያ ስትራቴጂው ከተቀረጸ በኋላ መንግስት የሀገራትን ተሞክሮ በመውሰድ ለዘርፉ ልዩ ማበረታቻ ቀርጿል። የፖሊሲ ኮሄረንስ ኤንድ ሪኮሜንዴሽን ሰነድ ተብሎ ይሄ ስትራቴጂ ከተዘጋጀ ከጥቂት ዓመታት በኋላ በተለይም በጠቅላይ ሚኒስትር ጽህፈት ቤት በልዩ ሁኔታ እየተመራ የሌሎች የልማት አጋሮች የተሳተፉበት የሌሎችም ሀገራት ተሞክሮ የተወሰደበት ሰነድ ተዘጋጅቷል። ለምሳሌ እንደነ ኩባን መውሰድ እንችላለን። ኩባ በአጠቃላይ በጤና ስርዓት ውስጥ ተጠቃሽ ቀዳሚም ሀገር ናት። በተለይ በቫክሲን ምርት ተወዳዳሪ የሆነች የሀገሯን የጤና መጠበቅ ስርዓት አሻሽላ ለሌሎችም ምርቶችን ኤክስፖርት የምታደርግ ሀገር ሆናለች። ስለዚህ የነዚህ ሀገራት ተሞክሮ በመውሰድ በመቀመር በርካታ ለውጦች መጥተዋል። በተለይ አንዱ ከዚህ ተሞክሮ ለመንግስትም ውሳኔ የቀረበው የቅሊንጦ ኢንዱስትሪ ፓርክን የቅሊንጦ ፋርማስቲካል ኢንዱስትሪ ልማት ፓርክ ነበረ በፊት ስያሜውም ሲነሳ፣ አሁን የቅሊንጦ ኢንዱስትሪ ፓርክ ተብሎ ለፋርማስቲካል አምራች ኢንዱስትሪ ብቻ ተብሎ
የተቋቋመ ፓርክ ነው። ከዚህ የፖሊሲ ሰነድ የወጣ ውሳኔ ነው ማለት ነው። ኢትዮጵያ ኢኮኖሚውም በከፍተኛ ሁኔታ እያደገ ነው። የህዝብ ቁጥሯን በከፍተኛ ሁኔታ እያደገ ነው። የመድኃኒት አስፈላጊነት እሙን እየሆነ ነው። ከዚህ አንጻር መንግስትም ይህንን ከግንዛቤ ውስጥ ከቶ ክሊንቶ ኢንዱስትሪያል ፓርክ ለፋርማሲቲካል ብቻ ዴዲኬትድ የሆነ ኦልሬዲ ስታብሊሽ አድርገዋል። ብዙ ባለ ሀብቶችም እዚህ ሀገር ያለውን የፖቴንሻል ማርኬት ከግምት ውስጥ በማስገባት ፍላጎታቸውን መግለጽ ኦልሬዲ ጀምረዋል። ስለዚህ ሴክተሩ በዚህ ልክ ሲያድግ በአብዛኛው ችግራችን የነበረው የጥሬ ዕቃ ጉዳይ እዚሁ ሀገራችን የሚመረትበትና ጥሬ ዕቃ ፍለጋ ወደ ውጭ የማንሄድበት ሁኔታ የሚፈጠርበት እድል በሰፊው ይታያል። የባለሙያዎች ላይ የነበረው ክፍተት የፋርማሲቲካል ሴክተሩ ባደገ ቁጥር የዩኒቨርሲቲዎች የካሪኩለም ሪቪዥን እና ከዚህ አንጻር የተቀረጹ ባለሙያዎችን የማፍራት ሁኔታ አሁን በመሻሻል ላይ ስለሆነ ኢንዱስትሪውን ከዩኒቨርሲቲ ጋር ሊንክ የማድረግ ሁኔታ በተወሰነ ደረጃ እየተጀመረ ያለበት ነገር ስላለ ከባለሙያም ከጥሬ ዕቃም ከቴክኖሎጂም ከሁሉም አሁን ላይ ያሉን የችግር አይነቶች በጥሩ ሁኔታ አድሬስ እየተደረጉ ስለሆነ እና ግንዛቤው በሚመለከታቸው የፖሊሲ እና የአቅጣጫ ላይ የሚመለከታቸው ባለድርሻዎች እየሰረጸ ስለሆነ በጣም ጥሩ ተስፋ ይኖረዋል ፋርማሲቲካል ሴክተሩ ኢትዮጵያ በሚቀጥሉት ጥቂት ዓመታት ማለት ነው። ልዩ ትኩረት የሚፈልግ ነው። ያው በተለመደው አካሄድ ሄደን ውጤት ይመጣል የሚለው ነገር ትንሽ ሊታሰብበት ይገባል። ለምን አሁን ትንሽ አምቢሽየስ የሆነ ፕላን ነው ያዘው። በ5 ዓመት ውስጥ የሎካል ፋርማሲቲካል ድርሻን 60% የማድረስ የሚል አለ። ስለዚህ እዛ ደረጃ ለመድረስ ሁሉም ስቴክሆልደሮች በተለየ ሁኔታ ርብርብ ይጠይቃልና በዛ ላይ ቅንጅት ያስፈልጋል። ይህን ሊያሰሩ የሚችሉ ፖሊሲዎች መቀረጽ አለባቸው እና ይሄ ነገር በጣም በተቀናጀ ካልሆነ ያለምነው ቦታ ላይ ለመድረስ አንችልምና ቅንጅት በጣም ወሳኝ መሆኑን ማሳሰብ ፈልጋለሁ።